ሰላም ውዶቼ እንዴት ናችሁልኝ? ሰላም ቆያችሁኝ? ዛሬ እኛ ጋር -2 ዲግሪ ብርድ ነው። ዛሬ እንግዲህ ወደ ሆስፒታል እየሄድኩኝ ነው። ያው ለእናንተ ይጠቅማል መናገር ያለብኝ ያልኩትን ነገር ነው ይዤላችሁ የመጣሁት። ምን እንደሆነ ላሳያችሁ። እግሬ መጀመሪያ እግሬ ይሄንን ይመስላል። በዚህ በብርድ ካልሲም አላረኩም። አንደኛው እግሬ ብቻ ነው ካልሲ ያረኩት። ወደ ሆስፒታል እየሄድኩኝ ነው። ወደ ባንዳጅ ይሄ ማሰሪያው ሊቀይሩልኝ። እንግዲህ ምን ሆኜ እንደዚህ እንደሆንኩኝ በደንብ አጫውታችኋለሁ። በኋላ እንገናኛለን። ጋይስ ተቃጥዬ መሞቴ ነው። ኦልሞስት 3 ሰዓት ይሆናል እየጠበቅኩኝ። የሚያናድደው ደግሞ ልጄ መኪና ውስጥ ከባሌ ጋር ደጅ ነው ያሉት እየጠበቁኝ ነበር። አሁን ግን ሄዱ አልኳቸው። ተመልሰው ይመጣሉ። በጣም ነው የሚያናድደው። አንዳንዴ እንደዚህ አይነት ሲቹዌሽን ልጅ ሲኖር ይከብዳል። ቁጭ ብያለሁ እስካሁን። በቃ ጭንቅላቴ ሊያብድ ነው። እስከዛ ምላጫውታችሁ 3ኛ ቀን ነው ዛሬ ከተሰራው ማለት ነው ኦፕሬሽኑ። ይሄ ወንድሾት ማውለቅ አይቻልም። ካዩ ይቆጣሉ። ስለዚህ እንደዚህ ሆኖ ነው ማውራት የምችለው። 3ኛ ቀን ነው ዛሬ ከተሰራው። የመጀመሪያው ቀንና ሁለተኛው ቀን መራመድ እችል ነበር ነው እችል ነበር። ኤርፎን እንዳለ ትብሎ መጀመሪያ ቀን ሁለተኛ ቀን መራመድ አልችልም ነበር። ዛሬ ገና ነው በስንት እንደዚህ መራመድ ነው የጀመርኩት። ልጄን እንኳን መያዝ አልቻልኩም ነበርና በሚገርም ሁኔታ አንደኛው ጥፍሬን በፊት ከ4 ሳምንት በፊት ተሰርቻለሁ የቀኙን እግሬን። አሁን ይሄኛውን ከ4 ሳምንት በኋላ በደንብ ከዳንሽ በኋላ ብለው ደግሞ ሁለተኛውን በጣም የሚያስጠላ ችግር ነበር ያጋጠመኝ። አዶኖ ግልጥ አድርጌ በደንብ ነግራችኋለሁ። በዚህ ሙንድሹት ይባላል በጀርመንኛ። በማስኪ ማውራት በጣም ይከብዳል እና እየጠበቅኩ ነው እስካሁን። ሲጨርስ ተመልሼ እመጣለሁ። ጋይስ ጨረስኩኝ። ግን ጥሩ ዜና ይዤ አልወጣሁም። እየተሻለ አይደለም። ቁስሉ እየዳነ አይደለም። የቤት ዶክተር የሚባል አለ እዚህ ሀገር። እሱ ጋር ሄደሽ ካልሆነ ሐሙስ ድጋሚ ኦፕሬሽን እናደርጋለን አሉ። በዚህ ባሁኑ በጣም እያመመኝ ነው። ለዛም ነው መሰለኝ ባለፈው ያረኩ ጊዜ ወዲያው ነው የተሻለኝ በ2 ቀን በ3 ቀን። አሁን ስቲል ያመኛል ስራመድና ለዛ ነው ብዬ ነው የምገምተው። እንደዚህም ጠብቄ 3 ሰዓት ጥሩ ዜና ሳልሰማ መውጣት። ባለቤቴም ቆሞ እየጠበቀኝ ነው። ለቤት ስገባ ሁሉን ነገር ነግራችኋለሁ። ቻው። እንግዲህ ሰላም ውዶች፣ ተመልሼ መጣሁ። እናንተ ይጠቅማል ብዬ ስላሰብኩኝ ምን እንደሆንኩ ላጫውታችሁ። ምን ሆንኩኝ? እግሬን መግቢያው ላይ እንዳያችሁት 3 ቀን ሆነኝ ከተሰራው ጥፍሬን ማለት ነው። እንዴት መጣ? ምን አፕን አረገ? ምንድነው መፍትሄው? እነግራችኋለሁ ማለት ነው። የኔ እንዴት መጣ? መጀመሪያ ምን ይባላል ይሄ በሽታ? ኢንግሮን ቶኔልስ ይባላል በእንግሊዘኛ ማለት ነው። በአማርኛ ፈልጌ ያጥቻለሁ። ኢንግሮን ቶኔልስ ማለት ጥፍራችን ወደ ስጋችን ውስጥ እየገባ ሲያድግ ማለት ነው። ሞር ሃፕን የሚያደርገው እግር ላይ ነው። ያው የእጅ ጥፍራችን ፍሪ ስለሆነ ብዬ ነው ማስበው እግር ላይ ነው ሃፕን የሚያደርገው። እንዴት ነው የሚመጣው? በሙቀት ይመጣል። በጠባብ ካልሲ፣ በጠባብ ጫማ ወይ እንደኔ ደግሞ የኔ ሲጀመርም ከሀገር ቤትም ጀምሮ ጥፍሬ እንደዚህ ወደ ውስጥ የሚያድግ ነው። ክብ ነው አስተዳደጉ እና እዚህ ሀገር ከመጣው በኋላ በሽፍን ጫማ ነው የመጣብኝ ብዬ ነው ማስበው። ያው ሀገር ቤቱን አጋጥሞኝ አያውቅም። እዚህ ሀገር ከመጣው በኋላ ግን ሁሌ ጥፍሬን ያመኛል። በቃ ሁሌ ቁስል ነው አንዳንዴና ልክ ሲያመኝ ገብቼ ከስር ከጎንና ከጎን እቆርጠዋለሁ። ሁለቱም ቦታ ማለት ነው። በሁለቱም ሳይድ ነው። ይሄኛውንም ይሄኛው ሞር አውራጣቴ ላይ ነው። እና ልክ ሲያመኝ እየገባው ቆርጠዋለሁ። ለካስ ከዛ እሱም እየገባ ያድጋል። እንደዛ እያለ እየቆሰለ ሄደ ማለት ነው። ግን ልጄን ከወለድኩኝ በኋላ
እግሬን ያመኝ ነበር እንደ ቁርጥማት ነገር ልጅን ከወለድኩ በኋላ ያመኝ ነበርና የዛኔ ምን አሉኝ ሙቅ ውሃ ጥሩ ነው ለእግር መዘፍዘፍ ቁርጭምጭሚት ጋር ስለነበረ ሙቅ ውሃ በጨው ጥሩ ነው ምናምን ተብዬ ምክር ሰማው እና እሱን በ3 ቀን ነው ለ4 ቀን በተከታታይ በቀን ማረግ ጀመርኩኝ ጫው እንደምታውቁት ተፈጥሯዊ እንትን ምንድነው ባክቴሪያንም ሆነ ኢንፌክሽንም ሆነ ፈንገስም ሆነ ምዝምዝ አድርጎ የሚያወጣ ነገር ነው እና ይሄንን ጥፍሬን የተከማቸውን ምን ይሆን አላውቅም ብቻ መዝምዞ ከጊዜ በኋላ ከ3-4 ቀን በኋላ የሆነ ስሜት ይሰማኝ ጀመረና እየቆሰለ ሄደ ከጎና ከጎን ስጋው ማለት ነው የአውራ ጣቴ ነው እየቆሰለ ሄደ ከዛ እየባሰ ሲሄድና አልሻል ሲለኝ ዝም ብዬ ያው በጨው ደግሜ እኔም በጨው ስዘፈዘፍ አልሻል ሲለኝ ከዛ እንትን ጋር ሄድኩ ምንድነው ይሄን ነገር የሚያየው የቆዳ ሐኪም ነው በቆዳ ጋር ስለሚያያዝ ማለት ነውና የቆዳ ጋር ሐኪም ሄድኩኝ ክሬም ሰጠኝ ክሬሙን ስቀባ ምንም የሚሻል ነገር የለም ጭራሽ እየባሰ ትርፍ ስጋ ከጎንና ከጎኔ ትርፍ ስጋ ማውጣት ጀመረ በጣም ነው የሚያስጠላው ለማየት ራሱ የሚከብድ ቁስል ነው ማለት ነው ሁለቱም እግሬ ከዛ ትርፍ ስጋ አውጥቶ ትርፍ ስጋው እንደወጣ ደግሞ ይሄ ጥፍሬ ውስጡ አድጓል ኢንፌክት የሆነው ውስጥ ማለት ነው በቃ እንግዲህ ምን አይነት ህመም ሊሆን እንደሚችል ማለት ማሰብ ነው ያያችሁትን ጫማ ቀደም አድርጌው የነበረው 6 ወር ሙሉ እሱን ያደረኩት ከዛ ውጭ ምንም ጫማ አድርጌ አላውቅም ምክንያቱም ጫማ ማድረግ ስለማልችል ካልሲ ማድረግ አልችልም አንዳንዴ እንደምንም ብዬ ውሃ ውስጥ መዘፍዘፍ ጥሩ ነው ይሄ ነገር ሲኖርባችሁ ውሃ ውስጥ ተዘፈዘፉ ይወጣል በጨው ሳይሆን ሙቅ ውሃ እና እንደዛ እየተዘፈዘፍኩ ትንሽ ለቀቀስ ያደረገኝ ህመሙ ጥፍሯን ቆረጥ አረጋታለሁ ግን እሱ እያጠፋው ነበር እኔ ማለት ነው እንደዛ ሳረግ ከዛ ተመልሼ ሄድኩኝ ያው ዶክተሩ ጋር አየ እንደማይሻለኝ ሲያቅ እንግዲህ ወደ ሆስፒታል ሪፈር ጻፈልኝ ማለት ነው ሪፈሪን ተቀብዬ እኔም ሆስፒታል ሄድኩኝ እዛ ሲሄድ እንደዚህ ዝም ብሎ እንትን ጥፍሩ ብቻ ተቆርጦ የሚቀር ነገር ሳይሆን ጥፍሬን ማለት ነው እንደዚህ ከፍተው ከላይ ይሄንን ነገር ከፍተውት በዚህ ጋም ጥፍሩ ማነስ አለበት መቆረጥ አለበት አሉ እና ያው እንደሱ ነው ማስ ኦፕሬሽን ያደረኩት ጥፍሬን ከጎንና ከጎን ቀነሱት ማለት ነው ወደ ውስጥ እንዳያድግ እንደዚህ ሆኖ አሁን የተሰራው ጥፍር የኔ እንደዚህ ወደ ውስጥ ያለ ነውና ሌላ ዶክተር ጋር አለ እንደዚህ ጥፍር የሚዘረጋ ነገር አለ ቆይ አሳያችኋለሁ ካል ገዝቻለሁ ነው በራሴ እሷ ተገባና ካስገባችሁት በኋላ ሲያድግ ጥፍሩ እየተዘረጋ ያድጋል ማለት ነው ሜቢ እሷን ነገር መጠቀምም ይቻላል እና እስቲ እኔንም አያለው እንዴት እንደማረግ እና ዋናው ፖይንት ምንድነው እንዴት ይሄ ሁሉ ነገር መጣ ጥፍር ወደ ውስጥ መቁረጥ ጥፍርን ምንም ሆኖ ቢያድግ ለህፃን ልጅም ይሆናል ለሴትም ይሆናል ለወንድም ሰው አይለይም የእግር ነገር ሰው የሚለይ አይደለም እንጂ ሁላችንም ነገር አለን ጥፍራችሁን ፕሊዝ እንደዚህ ወደ ውስጥ ገብታችሁ አትቆረጡት በሁለቱም ሳይድ ማለት ነው ሞር እንደዚህ በዚህ ውስጥ ነው መሃል እንኳን ምንም አይሆንም ያድጋል ከጎንና ከጎን ያለውን ግን በፍጹም ወደ ውስጥ ገብታችሁ እንዳትቆርጡ ቀጥ ተደርጎ ነው መቆረጥ ያለበት ጥፍር ካለበለዚያ በሽታ ነው ከበሽታም አልፎ እንደዚህ ኦፕሬሽን ከኔ ተማሩ ጥፍራችሁን ወደ ውስጥ ገብታችሁ እንዳትቆርጡ አደራ ላልሰማም ለሌላ ስሚረስ ካላችሁ እንግዲህ ሼር አድርጉት ምክንያቱም እኔ ፈልጌ አጣው እንደዚህ አይነት ነገር ለማንበብ የታመምኩኝ ጊዜ እስቲ እንደዚህ አይነት ነገር ካለ ከሌላ ሰው ትምህርት እንደምን አረጋው የሚለውን ገብቼ ብለው ማንንም ሰው ያወራበት ነገር የለም አንድ ብቻ ኢንፎርሜሽን አግኝቻለሁ እሱም ፌስቡክ ላይ አንድ ዶክተር ናት መሰለኝ ፌስቡክ ላይ ጽፋለች ከዛ ውጪ ግን ምንም አይነት ማንንም ሰው ያወራበት ነገር የለምና ለዛ ነው እና እንደዛ አርጉላችኋለሁ ለዛሬ እንግዲህ ምክሬን ይዤ ነው የመጣሁት ለእናንተ ይጠቅማል ያልኩትን በሌላ ቪዲዮ ተመልሼ ተሽበኝ እስከመጣ ድረስ እንግዲህ ተወዳችኋለሁ ቻው